አንዴ ድንጋይ እንዲሁም ሲሚንቶ ሌላ ጊዜ ደግሞ ቅባትና ኮረቶችን እየበላ የምናውቀው ራሱን ፓስተር ብሎ የሚጠራው ግለሰብ አሁን ደግሞ ሌላ ታሪክ ይዞ መጥቷል። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደ ማንኛውም ሰው ስቴዲየምም ሆነ ኤስቲቪ ቤት ገብቶ እግር ኳስን ይመለከታል ይለናል። ኢየሱስ ክርስቶስ እግር ኳስን እንደሚመለከት እንዲሁም የማንቸስተር ሲቲ ደጋፊ እንደሆነ መጽሐፍ ቅዱስ ላይ ተጽፏል ይለናል። እኔ አግኝቻለሁ ኢየሱስን ቤት ውስጥ እየጸለይኩ ስላገኘው ኳስ ያያለው የሚለው ጥቅስ ከሰጠ በኋላ የማን ደጋፊ ነህ ብዬ ሲጠይቅ የማንቸስተር ሲቲ ደጋፊ ነኝ አለ። ታዲያ ለምን አርሰናልን አልደገፍክም? ኢትዮጵያ ላይ እኮ ብዙ አርሰናል ደጋፊና የማንቸስተር ሲቲ ደጋፊ አለ። የማንቸስተር ዩናይትድ ደጋፊ አለ። ስለዚህ ለምን ዩናይትድን አልደገፍክም ሲል እነሱ የሰይጣን ቡድን ስለሆነ እነሱን አልደግፍም፣ እኔ የማንቸስተር ሲቲ ደጋፊ ነኝ አለ። በቃ እንደዛ ስላለ አሁን ያው ብዙ ሰው የእግር ኳስ ተመልካችም ያው እንዳለ ያው ኢየሱስ ኳስ እንደሚያይ ያው በመጽሐፍ ቅዱስ ውስጥ አግኝቻለሁና አሁን ብዙ ሰዎች ኢየሱስ ክርስቶስ ኳስ ያያል። ጫወታችን አፍከሽ ነው የመጣሁት እንግዲህ የማንቸስተር ሲቲ ደጋፊ ነው ኢየሱስ እና በዛ ሰዎች እንዴት ኢየሱስ ኳስ ያያል? በመጽሐፍ ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ስታዲየም ገብቶ ኳስ እንዳንተ ቁጭ ብሎ ያያል። ኢየሱስ ዲኤስቲቪ ቤት ገብቶ ያያል። ቆይ ይከፍላል? ስታዲየም ሲገባ አይከፍልም። ተደብቀው ነው የሚገባው። በምን አወቅ እንዴ? እኮ ማጭበርበር ነው። ኢየሱስ ደግሞ የእውነት አምላክ ነው። እንዴት እናንተን ፈጥረው ያውንኩ ለኳስ የሚከፈል እንዴ? ለምን አይከፍልም? ለምን አይከፍልም? እሱም በቃ ሲታገኘው ክፈል ብለህ አናግረው። እኔ ስታዲየሙ እኮ አሁን ለምሳሌ ስታዲየም ማንም ሰው ሲገባ የዋጋ አለው አይደለ? አንድ ወንበር መቀመጫ ወንበር አለ። አይ እሱ ሊኖር ይችላል። አንተ ከገባ አሁን ትርፍ ወንበር ካለ እዛ ቁጭ ሊለው ይችላል። እሺ ካልሆነ ዲኤስቲቪ ቤት ነው የሚገባው። እምቢ ካለ ከኋላ በኩል ከእናንተ ከኋላ በኩል ቆሞ ይሁን ቁጭ ብሎም ያያል ማለት ነው። አንተ በምን አወቅ? አብረው ገብተህ ነበር? እኔ አልገባውም፣ ግን በመጽሐፍ ቅዱስ አስቡ። መጽሐፍ ቅዱሳዊ ጥቅስ አለው እያለ ነው። ጥቅስ ስንት ምዕራፍ ስንት የትኛው ኧረ ናፍ ጥቅስ እሰጣለሁ። ባይዘው ማንቸስተር ሲቲ ማንቸስተር ሲቲ ኳስ ተጠቅሷል። ኳስ በመጽሐፍ ቅዱስ ባይዘው ይሄንን ኢትዮጵያ ላይ ማንም እንተ ከኔ ውጪ የሚያውቅ የለም። ፕሮቴስታንት ነብይ ምናምን ማህበሪያ ማንም የለም። እኔ ብቻ ነኝ የማውቀው። ከማስረጃ ላይ እንዲሆን በማስረጃ ተመልካቾቻችንም ግልጽ እንዲሆንላቸው መጽሐፍ ቅዱስ ላይ እግር ኳስ የተጠቀሰው ምን ቦታ ላይ ነው? ኳስ እንደሚወድ ምን ቦታ ነው የተጠቀሰው? ኢየሱስ ኳስ እንደሚያይ ስታዲየም እንደሚገባ ዲኤስቲቪ ገብቶ እንደሚያይ እያንዳንዱ በመጽሐፍ ቅዱስ ውስጥ ተጽፏል። ይሄንን ብዙ ሰዎች ስለማያውቁ ኢየሱስ ኳስ ያያይም አንተ እንዴት ኢየሱስ ኳስ ያያል? ኢየሱስ አሁን ካንተ ጋር መጥቶ ኳስ ያያል? ኢየሱስ እንዴት ያያይም እኮ ያያል። እሺ አሁን ያያል አልከን ልንከራከር ካንችልም ግን ከማስረጃ መጽሐፍ ቅዱስ ላይ ካለ እሺ መጽሐፍ ቅዱስ አጋጣሚ አጠገብ ያለ አለ እኔ ጥቅሱን እነግራለሁ። ተመልካቾቻችን አውጥቶ ማየት ይችላል። ብዙ ተመልካቾቻችን በነገራችን ላይ እቺ መጽሐፍ ቅዱስ ደብዘዝ ያለች ነች። የመጀመሪያው እትም በ1960 ዓመተ ምህረት የታተመው መጽሐፍ ቅዱስ ነው። ይልኝ ከዚህ ሲጀምር ራሱ ይላል መሰለኝ የመጀመሪያው እትም ነው ጋይስ። ይሄ ሞአንበሳ ዘምነገዳ ይሁዳ ቀዳማዊ ኃይለ ሥላሴ ስዩም እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ያሳተሙት ይላል ምናምን ነገር የታተመው የድረምን ይሁን በቃ እኔ ጥቅሱን ሰጣለሁ። እኔ ያንብቡና እንደውም ይሄ ጥንታዊና ኦሪጂናሉ የመጀመሪያው ያልተበረዘው መጽሐፍ ቅዱስ ነው። የሚገርም ነገር ይሄና አንተ ንገረኝ እኔ እወጣልሃለሁ። እሺ ያ ያልከምለው እንጀምር። እሺ ያው መጽሐፍ ቅዱስ አዘጋጅቻለሁ። ብዙ ጥቅስ ነው ያለኝ። እኔ ጥቅሱን ቶሎ እነግራለሁ። እሺ የመጀመሪያው ጥቅስ ኢየሱስ ኳስ ያያል የሚለው የትኛው ጥቅስ ላይ ነው ካለው? መጽሐፍ ኢዮብ ላይ አለ 28 24 ላይ አለ። መጽሐፍ ኢዮብ 28 24 መጽሐፍ ኢዮብ 34 21 ምሳሌ አደራረብክብኝ። አንዴ ቆይ መጽሐፍ ኢዮብ ለውጣው እንዴ? እሺ ጋይስ እሱ በነገረን መሰረት የመጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 28 ቁጥር 24 ላይ ነኝ ያለሁት። አንብበው እንግዲህ ኢየሱስ ክርስቶስ ኳስ እንደሚያይ እስከ ማንቸስተር ደጋፊ ምን እንደሆነ እሱ ያመጣሉ። እኔ አንድ ጥቅስ ስላለ ለተመልካቾቻችን እሱን አንብቡ። እሺ እርሱም የምድርን ዳርቻ ይመለከታል። እሺ ከሰማይም በታች ያለውን ሁሉ ያያል። ስንቱን? ከሰማይ በታች ያለውን ስንቱን ያያል? ሁሉን እና እኮ ስፔሲፊክ ስለ እግር ኳስ አይደለም። ቆይ ልንገራ። አሁን እኮ የመጀመሪያው ጥቅስ ነው። 10 ጥቅስ አለኝ። እሺ ይሄ የመጀመሪያው ጥቅስ ነው። መጽሐፈ ኢዮብ እዛችሁ ቦታ ላይ አዎ እዛችሁ 34 21 ላይ ማለች። ስንት ነው ያልከኝ? 34 ከቁጥር 21 ከቁጥር 21 እንዲህ ይላል እንግዲህ
አይኖቹ በሰው መንገድ ላይ ናቸው፣ እርምጃቸውን ሙሉ ያያል። ኃጢአትን የሚሰሩ ይሰወሩበት የምትለውን ነገር ያዙ። አንድ ጊዜ አታቋርጠኝ። አንዴ ወረድ ብዬ ማንበብ ስለፈለኩ ነው። ጥያቄም ስላለኝ ነው። አይኖቹ በሰው መንገድ ላይ ናቸው፣ እርምጃውንም ሁሉ ያያል። ዘግቷል። በቃ ቀጥሎ አንድ ነገር እየወጣን እየመዘዝን ለምንፈልገው ነገር መጠቀም የለብንም። አሁን ከዘጋ እኮ ሌላ ይቀጥላል። አሁን አራት ኃጢአትን የሚሰሩ ይሰወሩበት ዘንድ እና ታዲያ አይኖቹ በሰው መንገድ ላይ ናቸው፣ እርምጃውን ሁሉ ያያል። ኃጢአትን የሚሰሩ ይሰወሩበት ዘንድ ጨለማ ወይም የሞት ጥላ የለም። ሰው በእግዚአብሔር ፊት ለመፈራረድ እንዲመጣ ጊዜ አይወስንለትም ይላል እያለ ይቀጥላል። ይሄ አሁን ከእግር ኳስ ላይ ምንድን ነው የሚያገናኘው? ገባኝ። እሺ እንዴት ነው እንደሚያገናኝ? አይኖች ሁሉን ያያል ስላለ ሴንቱን ያያል። አሁን ቅድም እኮ እግዚአብሔር ሁሉን ያውቃል፣ ግን እግር ኳስን ስታዲየም ገብቶ እኮ ነው አንተ ያልከው። አዎ እኔ ስታዲየም የሚገባበትም እነግርሃለሁ። አሁን እኮ ስታዲየም እንዴት እንደሚገባ ልነግርህ እኮ ነው አይደለም? አዎ ስለዚህ ምንድን ነው አሁን እዛ ላይ አለ። አሁን ደግሞ ምሳሌ 15 ላይ አሁን ከፈለጉት ተመልካቾቻችን እዛ ላይ አውጥቶ ማየት ይችላሉ። ምሳሌ 15:3 ንገራቸው። እሺ እኔ እንዲያውም ሁሉንም እዚህ ጋር ማንበብ ካለብን ማንበብ እንችላለን፣ ግን ማለት ነው አንተ ምሳሌ ኢዮብ 34:21 ኢዮብ 28:24 ምሳሌ 15:3 ምሳሌ 5:21 መዝሙር 94:9 መዝሙር 33:13 እስከ 14 ተቀምጦ ያያል የሚለው እንዳው ምን ተቀምጦ ያያል የሚለው ኢሳይያስ 18:4 ላይ እቺ ማየት ፈልጋለሁ። እሺ ትንቢተ ኢሳይያስ ምዕራፍ 18 ቁጥር 4 እንዲህ ይላል፣ እግዚአብሔር በፀሐይ ጮራ እንደ ደረቅ ትኩሳት በአጨዳም ወራት እንደ ጠል ደመና ሆኜ በማደሪያዬ በጸጥታ ተቀምጬ ምን ሆነ እመለከታለሁ ብሎኛል። አዎ በፀሐይ ቆይ ልትገመው እግዚአብሔር በፀሐይ ጮራ እንደ ደረቅ ትኩሳት በአጨዳም ወራት እንደ ጠል ደመና ሆኜ በማደሪያዬ በጸጥታ ተቀምጬ እመለከታለሁ። ምንድን ነው የሚመለከተው? እዚህ ጋር እየተናገረ ያለው እኮ በአጨዳ ወቅት። አዎ እሺ ምን ነው ግን ሰማይ ሆኖ ምንድን ነው የሚመለከተው? ምድር ላይ ሰማይ እኮ ነው። አዎ የነገር እኮ ነው። ኢታድ ስታዲየም ውስጥ ገብቼ ተቀምጬ እመለከታለሁ አይልም። እሱ ጋር እንመጣለን። አሁን እሱ ጋር አልደረስንም። ወደ ኢታድ አሁን የማንቸስተር ሲቲ ደጋፊ ነኝ ያለው ጋር እንመጣለን። አሁን ኳስ የሚለው መጽሐፍ ቅዱስ ላይ እንደተጻፈ ማንንም አያውቅም። እዛ ውስጥ ላይ ያለው ነው ምን እናያለን። አሁን ወደ ቅድሙ ስንመጣ ቅድም ኢዮብ 28:24 ላይ ምን አለ? ሁሉም ይመለከታለሁ ብሏል። አንብቤ በቃ ይመለከታለሁ ማለት ምን ማለት ነው? አያለው ማለት ነው። ግን ሁሉን ሲል አዎ አያለው ማለት ነው ያለውን ነገር በቃ አዎ። ስለዚህ እግዚአብሔር ዝሙት ሲሰራ ያያል። እርግጠኛ ነህ? 100%። ኳስ ሲጫወትስ ሁሉንም በቃ ያያል። ለምሳሌ እግዚአብሔር ካንተ ጋር አለ ብለህ ታምናለህ? ሁሌም አለ። እርግጠኛ ነህ? እርግጠኛ ነኝ እኔ። ስለዚህ አንተ የትም ቦታ ስትገባ እግዚአብሔር ካንተ ጋር ይሄዳል አለ 100%። ለምሳሌ ዛሬ አንተ ለቡና ደጋፊ ልበልና ኢትዮጵያ ቡና ሲጫወት ከቅዱስ ጊዮርጊስ ጋር ሲጫወት ስታዲየም ትገባለህ። ስለዚህ አሁን ቅድም 34:21 ላይ ምን አለ እግዚአብሔር? የሰውን እርምጃን ሁሉ ምን አድርጋለሁ? ይመለከታሉ አለ። እርምጃ ማለት አንተ የምትሄድበት የምትራመድበት ሁሉ ቦታ ነው። አሁን ለምሳሌ